ከአዲስ አበባ 300 ኪሎ ሜትር ጋልበን የቀድሞ የጎጃም ጠቅላይ ግዛት ዋና መቀመጫ ከነበረችው መንቆረር ካሁኗ የምስራቅ ጎጃም ዞን ዋና መናገሻ ደብረ ማርቆስ እንደርሳለን። ደጃዝማች ተድላ ጓሉ ነድፏት ንጉሥ ተክለ ሃይማኖት የሳሏት የጮቄ ተራሮች እናት የነገሥታት ጥንስስ ደብረ ማርቆስ። ንጉሥ ተክለ ሃይማኖት ከነገሱ ከዓመታት በኋላ መልዕልተ አድባር ቅዱስ ማርቆስ ቤተክርስቲያን አሰርተው ከተማዋን ደብረ ማርቆስ ተብላ እንድትጠራ አዋጅ አስነግረው ስሟን አጸኑ። በቅዱሱ ስም የምትጠራ ብቸኛዋ ቅድስት ከተማ። ቢነግዱ ኪስ ይሞላል፣ ቢያርሱ ነጭ ያበቅላል የተባለላትን ሙሽራ ወይና ደጋማ አየሯን ቀዝፈን ደጋሽ አጉራሽ ከሆኑት ልጆቿ እጅ ጎርሰን ከአብማ እስከ ፈረስ ቤት ሚካኤል ግምጃ ቤት ቅዳምንና ድብዛ ሰፈሮችን ቃኝተን ዳግም ልንመለስ በንጉሡ አደባባይ በክብር ተሻገርን። ከአዲስ አበባ የተነሳ ተጓዥ 387 ኪሎ ሜትር ተጉዞ